መድ ለቀይ ባህር ለዳር ድንበር ለምናምን ብሎ አይደለም ከኢሳያስ ጋር የሚጋጠመው። እኛም ኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንልም። አሰቀርሲ ኢትዮጵያ ምስ ኤርትራ ተጀሚሩ ዘሎ ጽምዶ ጽቡ ውጪት ይዘምጽ ዘሎ ሹፍ ተመልከት። ዛሬ በሎጊያ ከተማ እንደምታዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ወደ ግብጽ መጓዛቸው የማስታወቂያ ሚኒስቴሩ ገልጸዋል። አስመራ ደውዬ ነበር። የነገሩኝ ነገር አለ። ሰሞኑን የምትጠብቁት ነገር አለ። ንገዛና ሓደሽ እንድሕራለይኩም ደማ ሳብስክራይብ ብምግባር ከይትዘንግዑ ይብለኩም። ፍትሒና ላብ ቪዲዮታትና ንእቴ ሰናይ ጣንሒት ፒስ አዲስ አበባ መቀለ ዘለኹም አወጻኺ ያብስደ ዘለኹም አታውራሱኹም ሰላም ለኩሉ እኛ ለኢትዮጵያ ህዝብ ባህር አንሳሳለትም። እኛ ኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንልም አንላችሁ። ኢትዮጵያዊ ሊነቃ ይገባል። እኔ እንደ አንድ ፖለቲካ ተናጋሪ ልላችሁ ፈልገው አንድ ነገር አለ። እኛ ባህር አብረን ለመጠቀም ተፈጥሯዊና ምድራዊ ግዴታችን ነው። ኢትዮጵያ ባህር እንዳትጠቀምና ህዝብ እየማገደ ለመኖር የሚፈልገው ኢሳያስ ነው እና የኢሳያስ ደጋፊዎች ብቻ ናቸው። ኤርትራ ግን በሰላም ከኢትዮጵያ ጋር አብረን ባህር እየተጠቀምን አብረን ሼር ያደረግን አብረን እያደግን አብረን እየሰራን ለዲቨሎፕመንት ለስራ ለኢኮኖሚ ሙቭ ማድረግ እንችላለን። ይህንን ሰይጣን ከታገደ በኋላ ነው። ይህንን ሰይጣን ካለበት ቦታ ከተነሳ በኋላ እንጂ የኤርትራ ህዝብ ባህር ኢትዮጵያ አትጠቀምም ኢትዮጵያ ባህር አይመለከታትም ያለ ኤርትራው የለም። እኛ ከሁሉ በሰላም መኖር ነው የምንፈልገው። ማንም ኤርትራው ግን እኛ አንዋጋም ከዚህ በኋላ። እኔ ከአማራ መዋጋት አልፈልግ፣ ከትግራይ መዋጋት አልፈልግ፣ ከኦሮሞ መዋጋት አልፈልግ፣ ከማንም ጋራ መዋጋት አልፈልግም። እኔ ከአሰብ የሚተልቅ ጠላት አለኝ፣ ኢሳያስ የሚባል ጠላት አለኝ። እንተ ኤርትራን የሚያክል እንወልዳለን በየአመቱ ማለት አሁን ይሄ ያስቃል። እዛ ሀገር እዛ ፓርላማ ውስጥ ስለ ዓለም አቀፍ ግንኙነትና ስቴትስ እንዴት መሰረቱ ዓለም አቀፍ ህጎች የሚል ሰው ካለ ጥጋብ ቢሰማህ እንኳን በዚህ ደረጃ አትገልጽም። ፖለቲካና ፓርላማ ነው አይደል? እዛ እንግዲህ የመንግስት ትልቁ አካል ኢትዮጵያን የሚወክለው አካል ከሆነ ስለ ሶቨርኒቲ፣ ስለ ናሽናል ሴኩሪቲ፣ ስለ ኮሌክቲቭ ሴኩሪቲ፣ ስለ ኔሽን ስቴትስ የሚያቅሰው አንድ ሰው እንደው ዝም ብሎ መግቢያ መጽሐፍ እንኳን ያነበበ ሰው እንደዛ ሲናገር እንዲህ ሰውዬ ምን ብሎ ነው መደንገጥና ፊቱ መለዋወጥ ያለበት አይደለ? በአለም ባሉ ገለ ያደለቀኝ አሜሪካን አስታርቀኝ፣ አሜሪካን አውሮፓን አስታርቀኝ፣ ቻይናን አስታርቀኝ አልኩት ካለ እንዲህ ይያለ እንዴት ብሎ ነው ሽማግሌ የሚመጣለት ለዚህ ሰውዬ ማለት ነው? እና ይሄንን ሰውዬ ዝም ብለው የሚከተሉ እንጂ ለራሳቸውንም ጭንቅላት ያጠቡ ናቸው እዛ የተሰበሰቡ ሰዎች። ምን አፍንጫችሁን እንደዚህ ያሽቱ ምንቴስ ማለት እኮ ኢኮኖሚ የሚለካበትን ፓራሜትርና ሰው በሚያውቀውና በሚሆነው ነገር ይሄ አሁን ተረትና ምሳሌም አይደለም። ምክንያቱም አባባሎች ያሉ ናቸው አይደለም? አንድ ነገር ኢዲዮማቲክ ኤክስፕሬሽን በዚህም ሀገር በእኛም ሀገር በተለያዩ ቋንቋዎቻችንም ተረትና ምሳሌያችን በጣም ሪች ነው። አንድን ቃል በተለየ ቋንቋና በቅኔም በፈሊጥም ባሽሙርም መናገር የተለመደ ነው። ይሄ ግን አብይ የተናገረው ከዛው ሁሉ ውጭ ነው። እንግዲህ እንግዳም ይሆን አሽሙርም አይደለም፣ ተረትና ምሳሌም አይደለም፣ ምሳሌያዊ ንግግርም አይደለም። ምንድነው ታዲያ? ይሄንን ሰው ብለ የመንግስት መሪ ነው ብለ ትስቃለህ። እዛ ይገለፍታሉ ተሰብስበው። እኔ እንደው በጣም በእውነት ማለት ንሕና ከም ውድቡን ምስ ጉራውት ክልላት ይኹን ምስ ጉራውት ሃገራት ትግራይ ጥዑይ ዝምድና እንተፈጢራ ሓደ መዋጽኦ እዩ። ምክንያቱም ብዙሕ ግዜ ፀገማት ዝመጹ ዘሎ ብዙሕ ግዜ ኩናት ዝመጸና ዘሎ ካብኡ ስለ ዝኾነ ፍላይ ካብ ኣምሓራን ካብ ኤርትራን ስለ ዝኾነ እዚ ብልዝብ ብሰላማዊ መንገዲ እንተፈቲሕናዮ መዋጽኦ ናስኾን ይኽእል። ስለዚ ህዝቱ ምስ ኤርትራ ተጀሚሩ ዘሎ ጽምዶ ጽቡቕ ውፅኢት እዩ ዘምጽእ ዘሎ። 4 ዓመት ፌደራል መንግስቲ ለሚና ክትግበረልና ዘይከኣለ ተተግቢሩ ኣሎ። ናይ ራማ መንገዲ ተኸፊቱ ኣሎ፣ ናይ ዛላምበሳ መንገዲ ተኸፊቱ ኣሎ፣ ናይ ኢሮም መንገዲ ተኸፊቱ ኣሎ። ህዝቢ ንህዝቢ እውን እናተራኸበ ይኸይድ ኣሎ። ስለዚ እዙይ ተጠናኺሩ እንተቐፂሉሲ ዓብይ ረብሓ ዘለዎ እዩ ንኽልቲኡ ህዝቢ። እቲ ህዝቢ እውን ባዕሉ ብድልየቱ ኣብቲ ዶብ ዘሎ ህዝቢ ዘካይዶ ዘሎ እዩ። ስለዚ ካሊእ ሽማሽም ክወሃቦ የብሉን። ንኹናት ተባሂሉ እውን ኣይኮነን ጽምዶ ዝግበር ዘሎ፣ ንሰላም ተባሂሉ እዩ ጽምዶ ዝግበር ዘሎ። ስለዚ ኣብዚ ሓደ ሰባት ንኹናት ይሁን ግዛዕ ነው ንሕና ከም ውድብ ንሰርሐሎ ኣለና ኢና። ንምንታይ ረብሓ ስለ ዘለዎ ማለት 4 ዓመት ዝተዓፀወ መንገዲ ክፈት ዘይከኣለ መንገዲ ከፊትና እኮ ሕዚ
ሕብረተሰብ ይርብሐሉ እኮ እዩ ዘሎ እሞ ሓንቲ ጥይት ከይተተኮሰት ብሰላማዊ መንገዲ ከምዚ ዓይነት ስራሕ ክስራሕ ተሎ ክበራታታዕ እዩ ዝግብኦ ክሰፊሕ እዩ ዝግብኦ እዚ ናብ ኣምሓራ ናብ ካሊእ ናብ ዓፋር ክንወስዶ እዩ ዝግብአና እንዲያም ከም ተመክሮ እውን ክንወስዶ ኣለና ስለዚ ተደጋጋሚ ውድባት እውን በቃ ምስ ኤርትራ ወይ ምስ ሻዕብያ ጽምዶ ምፍጣር በቃ ኩናት ምዕዳም እዩ ዝብል እዚ ጌጋ እዩ ኩናት ኣይኮነን ንዕድም ዘለና እንደገና ከዓት ህዝቢ ባዕሉ እዩ ዝራኸብ ዘሎ እምበር ማንም እውን ቀስቂስዎ ኣይኮነን ስለዚ ረብሓ ክልቲኡ ኣብ ዘረጋግጽ ጉዳይ ረብሓ ክልቲኡ ህዝቢ ኣብ ዘረጋግጽ ጉዳይ ኩልና ዓሲልና ክንሰርሕ ኣለና ኣይደልን ዝብል ኣካል እንተሃልዩ ከዓ ዘይኮነ ሽማሽም ክህብ የብሉ ብዛዕባ ጽምዶ እውን ተዘሪቡ ነይሩ ኣነ ሕዚ እውን ንሓወይ ዶሪ ክብሎ ዝደሊ ከምዚ ጌርና ኢና ኢሉ መን ወኪልካ ጌርካ ጽምዶ ምስ ካሊእ ሃገር አሊያንስ ክትገብር ሲ መን ወኪሉካ እዩ መን ወኪልካ ጌርካ ማለት ፕሪንሲፕል ኮይንና ነውገ ዝኾነ ፖለቲከኛ ዝኾነ ጋዜጠኛ ዝኾነ አክቲቪስት ብድግ ኢሉ ጽምዶ ገይረ ምስ ካሊእ ዓዲ እሞ ጀኖሳይድ ዝፈጸመለ ዓዲ ኣብ ቁስሊ ህዝቢ ጫው መልስናስ እዩ ኣይግበርን ሓላፍነት ዝወስድ ታሕታት ዝኸውን መንግስቲ እዩ ዝገብሮ እንድሕር ክግበር ኮይኑ እቲ መንግስቲ እንተስ ታክቲካሊ ይገብሮ እንተስ ስትራቴጂክ ጽምዶ ይግበር እንተስ ተሓዊ ይግበሮ እንተስ ብግልጽ ይገብሮ ሓላፍነት ዝወስድ እዩ ናይቲ ህዝቢ መንግስቲ እዩ ዝብል እዩ ዝኾን እናተልዓልካ ብዶብ ሰጊርካ ጽምዶ ገይረ እየ ግን ኣብ ቁስሊ ህዝቢ ዕንጨይቲ ምእታዊ ስለዚ ጌጋ እዩ እሱ ንውር ጌርካ ምሕላፍ እውን ትኽክል ኣይኮነን ውክልና ስለ ዘይብልካ ማለት እዩ ምስ ጽምዶ ዝምልከት ማለት ኣነ ሓሳብ የኽብር እየ ናይ ዝኾነ ሰብ ተፈቲሑ እዩ ፀገም ከባድ መኽሳብ ኢሮብ ዘሎ ዝብል ግን ሮንግ እዩ ጌጋ እዩ ስለዚ ከም ፓብሊክ ዲፕሎማሲ እውን ክትሪእዎ ዘለኩም ህዝቢ ዳልጌዳ በይ ዘሎ ህዝቢ ዓይጋ በይ ዘሎ ህዝቢ ሰበያ በይ ዘሎ ህዝቢ ዛላምበሳ በይ ዘሎ ቤት ሐዋርያ ገላ በይ ዘሎ ካብ ሰሜን ምዕራብ በይ ዘሎ ዝብል ጽምዶ ተፈጢሩ ቶም ኤሌመንታር ዝኾኑ ረብሓታት እኳ ዘይረኸበ ግን ፖለቲካ ፍጀታ መምህር ናይ ዓይጋኮ ኣብ በረኻ ይዘምህር ዘሎ ሰሌዳ እናሓዘ ምስ ኣራዊት ስለዚ ትኽክል ኣይኮነን መንግስቲ ኢትዮጵያ ድማ ከም ውድ ወለደ ትግራይ ኣብ ምዕራብ ይሃሊ ብኤርትራ ዝተወረረ መሬት ናይ ሃሊ ከውፀልና ኣለዎ ዝብል እዩ ጽኑዕ አቋም ዘለና ጀነራል ባጫ ደበሌ ለኤርትራ መንግስት ባለስልጣናት አሰብ ወደብን በተመለከተ ጥብቅ መልእክት በሚገባቸው ቋንቋ አስተላልፈዋል። ጀነራል ባጫ ደበሌ በኦፊሻል የኤክስ ገጻቸው ላይ በትግርኛ ቋንቋ ባስተላለፉት መልእክት ላይ ኢትዮጵያ የቀይ ባህር ወይም የአሰብ ወደብ ባለቤትነት ጥያቄን ያነሳችው ዛሬ ሳይሆን ጥያቄው ከተነሳ ከዓመታት በፊት እንደሆነና መግባባት ላይም ተደርሶ እንደነበር ጭምር ጀነራል ባጫ ደበሌ ጠቅሰዋል። ጀነራል ባጫ ደበሌ ይህን መልእክት ከማስተላለፋቸው በተጨማሪ ኢትዮጵያን ወደ ቀይ ባህር እንዳትገባ የሚከለክሉ የኤርትራ መንግስት ባለስልጣናትን ጨምሮ ከኤርትራ ጋር እያሴሩ ያሉት ግብጽና ሱዳንንም ጠበቅ ያለ መልእክት አስተላልፈዋል። መልእክቱ ምንድነው የሚለው ኢትዮጵያ ከቀይ ባህር የራቀችበት ወይም ደግሞ የአሰብ ወደብ ከጇ የወጣበት የሴራ አካሄድ ወይም ደግሞ የተንኮል አካሄድ መሆኑን ገልጸዋል። ይህ ማለት ነው ኢትዮጵያ ከቀይ ባህር የራቀችው በኤርትራ መንግስት ባለስልጣናት ሴራ በሀገር ውስጥ በወቅቱ በነበሩ የመንግስት ባለስልጣናት ሴራ እንጂ ኢትዮጵያ ከቀይ ባህር የምትገባበት የራሷ የሆነ የባህር በር የነበራት ሀገር ናት። ዛሬ ላይ ታዲያ ግብጽና ሱዳን ኤርትራን ጨምሮ ለቀይ ባህር የማይዋሰኑ ሀገራት ወደ ቀይ ባህር መግባት የለባቸውም የሚለውን ሐሳብ ከዛሬ 3 አስርተ ዓመታት በፊት ሊያነሱት እንደማይችሉ ጭምር ያሳየ መልእክት ነው። ጀነራል ባጫ ደበሌ በትግርኛ ቋንቋ ባስተላለፉት መልእክት ላይ በኢትዮጵያና በኤርትራ መንግስት መካከል የአሰብ ወደብን በተመለከተ መግባባት ላይ መድረሳቸውን ገልጸውልናል። ይህን ደግሞ እኔ ሳስታውሳችሁ ከዓመታት በፊት በኤርትራና በኢትዮጵያ መካከል በተደረገው የሰላም ስምምነት በሚሊኒየም አዳራሽ በተካሄደው መድረክ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እኔና ኢሱ የምንጋራው አሰብን ነው ብለዋል። ህዝቡም በሆይታ ይደገም ብሏቸው ጭምር ጠቅላይ ሚኒስትር ዶክተር አብይ አህመድ አስረግጠው የተናገሩት የአሰብ ወደብ በኢትዮጵያና በኤርትራ መካከል የጋራ የምንጋራው ሀብት መሆኑን ገልጸዋል። ታዲያ ጀነራል ባጫ ደበሌ በኤክስ ገጻቸው ላይ በትግርኛ ቋንቋ ይህንን መልእክት ማስተላለፋቸውን ተከትሎ የኤርትራ መንግስት ባለስልጣናት ከዚህ በፊት በአማርኛ፣ በእንግሊዝኛ፣ በሌሎች ቋንቋዎች ሁሉ ሲደርሳቸው ከነበረው መልእክት በተሻለ መልኩ ይሄኛው መልእክት ደውሎባቸዋል ነው የምላችሁ። ይሄው ነው። ጀነራል ባጫ ደበሌ በጣም አድርገን እናመሰግኖታለን። ትክክል ኖት። የኢትዮጵያ የቀይ ባህርና የአሰብ ወደብ ባለቤትነት ጥያቄ ዛሬ የተነሳ ሳይሆን ከዓመታት በፊት ከስምምነት የተደረሰበት ጉዳይ ነው የምላችሁ። እንግዲህ ጀነራል ባጫ ደበሌ ደግሞ ማናቸው ምንድናቸው የሚለውን የሚያውቁ ደግሞ የኤርትራ መንግስት ባለስልጣናት ብቻ ሳይሆኑ ከኤርትራ መንግስት ባለስልጣናት ጋር ተባብሮ እየሰሩ ያሉ አካላት በሙሉ
የደረሰባቸው ድንጋጤ ያድርስ ነው የሚያስብለው። ለማንኛውም እናንተ ግን አካውንቲንግ ኮፒ ሊንክ አድርጉ። ባዮ ላይ ያለውን ሊንክ ተጭናችሁ ደግሞ ዩቲዩብ ቻናሌን ሰብስክራይብ አድርጉ። በሰፊ ትንተና እመጣላችኋለሁ። ባይ ለቀይ ባህር ለዳር ድንበር ለምናምን ብሎ አይደለም ከኢሳያስ ጋር የሚጋጠመው። ደሞመንት ኢሳያስ የኢትዮጵያ ኃይሎችን ራሱም ይለዋል ሸኔ ፋኖና ህወሓትን አደራጅቶ ሻዕቢያ ሊወጋን እየተዘጋጀ ነው። ቁልፏ እዛ ላይ ነው ያለች። አብይ አህመድ የቤተ መንግስቱ አጥር ከተነቀነቀ ስልጣኑ ወንበሩ ከተገዘገዘበት እግሩ ማለት ነው የሚገባበት ጦርነት ነው የሚሆነው። ከዛ ውጭ ያለ ለተወረረ ግዛት ብሎ ለቀይ ባህር ብሎ ለምናምን ብሎ የሚያደርገው ጦርነት አለ ብዬ አላምንም። ግን ቋሚ የሆነ የፕሮፓጋንዳ እንትን አይኖርም ግን እያልኩ አይደለም። የስነ ልቦና እንትኑ ይኖራል፣ የቃላት ጦርነቱ ይኖራል፣ ፕሮፓጋንዳው ይቀጥላል። ነገር ግን አዲስ አበባ አካባቢ 4 ኪሎ አካባቢ የሚነቃነቅ አጥር ከሌለ ግን ማንም እንትን የሚለው ወደ ጦርነት የሚገባበት ምክንያት ሲጀመር የራሱ አደጋም አለው። ኢሳያስም ሲገባበት እሱን ሊያጠፋ የሚችል ሁኔታ ሊፈጠር እንደሚችል እያወቀ አብይም ሲገባበት እሱን ሊያጠፋ የሚችል ሁኔታ ሊፈጠር እንደሚችል እያወቀ ያው አብይ አህመድ ባንድ የጁላም የሰራዊት በዓል ምክንያት በማድረግ ነው። ይህ ሰራዊት ጋጋታው ምኑ ትዕይንቱ ንግግሩ በቋሚነት ህዝብ የሚያነሳቸው ጥያቄዎች ቀርተው ባህር በር ነው ዋናው ጥያቄያችን የሚል ቢዚ የማድረግ ነው። እሱን ነበር ላነሳ የነበረው። አለ ጦርነት መኖር አይችልም። ፐርፔቹዋል በሆነ በቀጣይነት ቀጣይ በሆኑ ግጭቶች ውስጥ ህብረተሰብን ከማኖር ውጪ ሌላ የማስተዳደር መንገድ አያውቅም አብይ አህመድ። አሁን የባህር በሩ ጥሩ ፕሮቴክት ሆኗል። ያም ባይኖር እኔ ደግሞ በአንጻሩ አብይ አህመድ ከመዋጋት ውጪ ሌላ የሚያውቀው ነገር ያለ አይመስለኝም። እስከዛሬ ያለውም ስልጣኑ በትክክል ይሰፈር ቢባል በጦርነቶች ከከፋፈልከው ነው የአብይ አህመድን የስልጣን ዘመን በትክክል ልትሸፍነው የምትችለው በነገራችን ላይ እና አሚን ሶማሌ ክልል ያካሄደው ዘመቻ አለ። ያ ጥቂት አፍታ ሳይወስድ ነው የኦሮሚያው ጦርነት የተጀመረው። እንደምታውቀው ያ ሳይቋረጥ ነው የትግራዩ ጦርነት የፈነዳው። ያ ሳይቋጭ ነው የአማራ ክልል ጦርነቱ የተጀመረው አይደለም። እና ተከታታይ በሆኑ የጦርነት ምዕራፎች ነው የአብይ አህመድን የስልጣን ዘመን ልትመዝነውና ልትሸፍነው የምትችለው። ከዚህ በኋላም እነዚህ የጀመራቸው የጦርነት ምዕራፎች ሳይቋጩ ሌላ ጦርነት ሊጀምር እያኮበኮበ ነው። አብይ አህመድ ጦርነትን ለህልውናው ይፈልገዋል። ህልውናውንም ግን የሚያከትመው በጦርነት ምክንያት የአብይ አህመድ እኔ መውደቁ አይቀርም ስል የተፈጥሮ ህግ ስለሆነ ብቻ አይደለም። ስልጣን ላይ ማንም ዘላለም ስለማይኖር ብቻ አይደለም። የአብይ የመግዛት መንገድ ሰስቴይነብል ስላይደለ ነው። በጣም ውድ ነው በአብይ አህመድ መንገድ ስልጣን ላይ መቆየት በነገራችን ላይ። ምክንያቱም በዙሪያው የተሰባሰቡት ሰዎች በልተው የማይጠረቁ ናቸው። ስለዚህ ያለውን ፓይ ማከፋፈል አለበት ስልጣን ላይ ለመቀጠል። ቢካዝ አንድ ሰው ብቻውን ስልጣን ላይ ሊቀጥል አይችልም። ኦብቪየስሊ በዙሪያው ያሉ ሰዎች አሉ ያንን ስልጣን እንዲቀጥል የሚያደርጉት፣ ግን ወጫቸው በጣም ከባድ ነው። ወጫቸው እጅግ ከባድ በመሆኑ ማለት አይዲዮሎጂ ያሰባሰበው ቢሆን፣ ኮዝ ያሰባሰበው ቢሆን፣ የሆነ አይነት ቪዥን ያሰባሰበው ቢሆን እኮ ስማ ትግል ተካሂዷል እኮ በ17 ዓመት የትጥቅ ትግል ደሞዝ ተከፍሎት ነው እንዴ የሁሉ ታጋይ የታገለው? በሌሎችም የኢትዮጵያ ቦታዎች በነገራችን ላይ ኢህአፓም ውስጥ የነበሩት በመኢሶን ውስጥም የነበሩት ሌሎች ከዚህ ቀደም በኢትዮጵያ ውስጥ የተመሰረቱት ፓርቲዎች እኮ ምንም ይሁን ምን ግባቸው ርዕዮተ ዓለም ወይም የሆነ ግብ ያሰባሰባቸው ነበሩ። ስለዚህ ስትሪክትሊ እንኳን ተጨማሪ ግብ ሊጠይቁ ቀርቶ ማለት ሀብት ሊጠይቁ ቀርቶ መደበኛ ደሞዝ እንኳን የማይከፈላቸው ብዙ እንቅስቃሴዎች ተደርገዋል። የአብይ አህመድ እንትን ግን ማለት ይሄ ከዚህ በፊት ማንስቸዋለሁ ቋሚ ሽፍታ ይሄ ስቴሽነሪ ባንዲት እንኳን ነው ልትለው የማትችለው ነው ማለት እንዴ። ሀገሪቱን እኮ አጋድመው እየጋጧት ነው ያሉ። ይሄ በስልጣን የመቆየት መንገድ ሰስቴይነብል አይደለም። እኔ ሌላ ኃይል እንትን ባያደርገው እንኳን ባይፋለመው እንኳን አብይ አህመድ የሚያስተዳድርበት መንገድ የሆነ ቦታ ላይ ረብ ብሎ መውደቁ እኔ አያጠራጥርም ባይ ነኝ። በዛ ላይ የሆነ አይነት ክላስ በራሱ ያ ነው ከእንትኑ ከባዱም ፈጣኑም ሊሆን የሚችለው አሁን ያስቀመጥከው ነው ማለት እንኳን ብዙ ተፋላሚ ኖሮት በየቦታው የተለያየ እንግዲህ ይሄ ሁሉ የጋምቤላውን የቤኒሻንጉሉን በተለያዩ ደቡብ አካባቢዎች ያለውን እንቅስቃሴ ሳናነሳ ነው ብዙ ጊዜ ያንን በተመለከተ የሚገኘው ኢንፎርሜሽን ሊሚትድ ስለሆነ እያነሳ ነው አይደለም እንጂ እኮ በእነዛ ክልሎች ውስጥ ጋምቤላ ክልል ውስጥ እኮ በ2-3 ጊዜ መፈንቅለ መንግስት ተካሂዷል እኮ። በጋምቤላ ክልል ዋና ከተማ ያለውን የርዕሰ መስተዳድሩን ጽህፈት ቤት እኮ ታጣቂዎች ተቆጣጥረውት እኮ ያውቃሉ። በነገራችን ላይ ግን ጫፍ ላይ ስላለ አይዘገብም ብዙ አይደለም። በጣም በአብይ አህመድ ስሌት መሰረት ነው በጣም ርቆ ስላለ የዛ አካባቢ ያለውም ህብረተሰብ ፖለቲካሊ ተጽዕኖ ትልቅ እንዲሆን ስላልሆነ ነው እንጂ እኮ
ተከታታይ የሆነ የትጥቅ እንቅስቃሴ የሚካሄድበት አካባቢ ነው እና እንኳን በዚህ ደረጃ የሚፋለሙት ኃይላት በየቦታው በርክተው ያ ላይሆን ቢችል እንኳን የአብይ አህመድ የማስተዳደር መንገድ ስቴትን ይዞ ለመቀጠል የሚያስችል አይደለም። በተጨባጭም የአብይ አህመድ ስልጣን እየጸና አይደለም የሄደው፣ እየተዳከመ ነው የሄደው። ማለት ማንም ለራሱ አብይ አህመድን እደግፋለሁ የሚል ማንም ሰው ከነባራዊ እውነታ ጋር ካልተፋታ በስተቀር አብይ አህመድ ከመጀመሪያ ስልጣን ሲረከብ የነበረው ስቴትና አሁን ያለው ስቴት አንድ አይነት ነው ጥንካሬው። አብይ አህመድ ስልጣን ሲረከብ ይቆጣጠረው የነበረው ግዛትና አሁን የሚቆጣጠረው አንድ አይነት ነው። አብይ አህመድ ስልጣን ሲረከብ ክልሎች ራሱ የክልሎች ግዛት ያኔ እንደመጣ መጀመሪያ ሁሉንም ክልሎች መሄድ ይችል ነበር። አሁን ይሄዳል። የአብይ አህመድ ሰራዊት መጀመሪያ ማለት አብይ አህመድ ስልጣን ላይ እንደመጣ የኢትዮጵያ ጦር የሚባለው የማይሄድበት የኢትዮጵያ ግዛት አልነበረም። አሁን ሁሉም ቦታ መሄድ ይችላል። የአብይ አህመድ ገና እንደመጣ የነበረው የሀገሪቱ ሰላም ነበር። ያውም ከፍተኛ የህዝብ ተቃውሞ ይካሄድበት የነበረው ሆኖ ማለት ነው። ኢንተንስ የሆነ ተቃውሞ ይካሄድ በነበረበት ጊዜ አብይ አህመድ ወደ ስልጣን እንዲመጣ ያስቻለው ተቃውሞ በኢትዮጵያ ውስጥ ይካሄድ የነበረበትን ጊዜ ከአሁኑ ጋር ስናወዳድረው የሚነጻጸር ነው ወይ? አይደለም። አዲስ አበባ በራፍ ላይ ሰው ነፃ ንጹህ ዜጋ አግቶ ብር መቀበል በሁሉም መለኪያ ማንም ራሱን ሊያታለል ካልሆነ በስተቀር በሁሉም መለኪያ ከመዘንከው አብይ አህመድ ስልጣኑን ኮንሶሊዴት እያደረገ አይደለም። ስቴት ስትራክቸሩ የነበረበት አብይ ወደ ስልጣን ሲመጣ የነበረው ስቴት ስትራክቸር ጥንካሬና አሁን ያለው በምን ይወዳደራል? አሁን የነበረው አቅም ኮፈሩ የመንግስት ኮፈሩ ካዝናውና አሁን ያለው በምን ይወዳደራል? አሁን በቅርብ አይደል ኦሬዲ ዕዳ መክፈል ባለመቻሉ ምክንያት ወደ ሌላ አማራጭ እንገባለን ዕዳችንን ለማስከፈል የሚል ሉዓላዊ የሆነ ቦንድ በተመለከተ ከፍተኛ ኮንቨርሴሽን እየተካሄደው ያለው አሁን አይደለም ወይ? ስለዚህ እኔ አሁን ማንም መጀመሪያ እንዴት ጤና ያለው አእምሮ ያለው ሰው አብይ አህመድን ይደግፋል ብዬ ማሰብ አልችልም። አሁን ላይ ግን ለራሱ ከኦብጀክቲቭ ሪያሊቲ ጋር መጣላት የማይፈልግ ማንም ሰው በኢኮኖሚ መለኪያዎች፣ በውትድርና መለኪያዎች፣ በደህንነት መለኪያዎች፣ በፖለቲካ መለኪያዎች ሁሉ ለክቶ የአብይ አህመድ ስልጣን እየጸና ነው ቢለኝ በየትኛው ዩኒቨርስ ውስጥ ነው የምትኖረው ነው የምለው። ይሄ ዓሰብ ቅርሲ ኢትዮጵያ እዩ። ኣብ ኬንያ ናይ ኢትዮጵያ ኣምባሳደር ሌተና ጀነራል ባጫ ደበሌ ኣብ ጉዳይ ዓሰብ ኣብ ትዊተር ገጾም በትግርኛ ከም ዝክብሉ ጽሒፎም እዮም። ጉዳይ ዓሰብ ሕጂ ዝለዓለ ሓድሽ ጉዳይ ኮይኑ ቀዳማይ ሚኒስተር ዶክተር ኣብይ ኣሕመድ መጽሔት ሰው ኣዳራሽ ሚሊዮን ኣብ ዝነበረሉ እዋን ናይ ወዳፎም ናይ ዕድመ ጉዳይ እንተዘይኮይኑ ዶክተር ኣብይ ኣሕመድ ኣነን ፒሱን ንካፈሎ ዓሰብ እዩ ኢሎም ነይሮም እዮም። አቦ ኢሳያስ ዓሰብ ንህዝቢ ኢትዮጵያ ከም ዘካፍል በኢዱ ኣፍ ልቡ እናሃረመ ይድግፍ ነይሩ። ስለዚ ጉዳይ ዓሰብ ሕጂ ዝለዓለ ሓድሽ ጉዳይ ኣይኮነን። ዓሰብ ብኣሻጥር ተወሰደ ናይ ኢትዮጵያ ሃብቲ ቅርሲ ክብል ገሊጽዎ እዩ። ሹፍ ተመልከት። ዛሬ በሎጊያ ከተማ እንደምታዩት ጄት መጥታ በቃ ድንብርብሩን እያወጣችው ነው። ኤልትራ ጋር መጀመሩ አይቀርም። በቃ ያው ዛሬ በቃ ያው ቀኑን ሙሉ በጣም በከባድ ድምጽ እየተረበሽን ነው ያለ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ወደ ግብጽ መጓዛቸው የማስታወቂያ ሚኒስቴሩ ገልጸዋል። ኤርትራ እንግዲህ ከኢትዮጵያ ጋር ያላትን ግንኙነት ከሻከረ ወዲህ ነው ፕሬዝዳንቱና እንዲሁም ደግሞ ካቢኔያቸው ወደ ግብጽ መመላለስን አብዝተው እየታዩ የሚገኙት። ሂደቱ የግብጽ አጋርነትን ፍለጋ መሆኑ እንግዲህ በርካቶችም እየዘገቡት ይገኛሉ። ፕሬዝዳንት ኢሳያስ አፈወርቂ ዛሬ በፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ነው እንግዲህ ለ5 ቀናት የሥራ ጉብኝት ወደ ግብጽ ማምራታቸው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ።